ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም። ዛሬ የምንሰራው ፍርፍር ድርቆሽ ማለት ነው። የኔ ውድና ከኢትዮጵያ ድርቆሽ ነበረ። እሱን የምንሰራ የሀገሬ ልጆች እዚህ ጋር ደረጃው አይደለም በነገራችን ላይ አሁን ልቀቀው ብዬ ነው ጭኜ እነዚህ ጋር ሽንኩርት እያበሰልኩ ነው የሀገሬ ልጆች። እዚህ ጋር ሽንኩርት እያበሰልኩ ነው። ነጭ ሽንኩርቱን ጨምሬያለሁ። እዚህ ጋር በርበሬ ጨመርኩ። እዚህ ጋር በርበሬ ጨምሬ እንደዚህ እያቁላለሁ ነው የሀገሬ ልጆች። ላይክ፣ ሼር፣ ሰብስክራይብ አድርጉኝ የሀገሬ ልጆች። እዚህ ጋር በርበሬ እናት ያላችሁ የኔ ውድና፣ ይሄ ደግሞ ከሱዲ ከዚህ የገዛሁት ነው። ይሄ ኢትዮጵያ ነው ማለት ነው። ተቆልባ እና ጨምሬያለሁ ሁሉን ነገር በቅደም ተከተል ነው የጨመርኩት። በነገራችን ላይ ጨምሬ ያላሳየኋችሁ አሸን ባንድ ጊዜ ቀርብ ባንድ ጊዜ መጨመር ስለማይመችኝ ዘግቼ ነው እንደገና የምጨምረው ለዛ እና ውሃ እዚህ ጋር ጠብ እያደረኩኝ እዚህ ያቁላለሁ። ጠብ እያደረኩ መጠኑን መጥላለሁ ማለት ነው። ውሃ ያኔ ምን ያህል እንደሚበቃኝ በድርቆሽ ማለት ነው። ለራሴ ብቻ ስለሆነ የማደርገው ትንሽ ነው የማደርገው። ድርቆሽ ምሳ ነው አሁን መስራት ያዝኩት። ምሳ፣ እራት፣ ቁርስ ይበቃኛል ማለት ነው። አሁን የምሰራው ተላጃ አደርገዋለሁ፣ ችግር የለውም። ሳህ የሀገሬ ልጆች እዚህ ጋር ደግሞ አሁን ጠብ እያደረኩ እየተመጠናደው ነው። በአንድ ጊዜ ችሙስ ታረኩት ውሃው በአንድ ጊዜ ውሃውን ክልስ ታረጋችሁት ምንም ጣዕምና አይኖረውም። ፍርፍር ስትሰሩ ማለት ነው። ሀታ ፍርፍር እንኳን ስትሰሩ ወይንም ምስርም ስትሰሩ እዚህ ጋር እጄን እያሳየኋችሁ ነው። ክሮሮክስ አበላሽ ካለች ነገር ልጅ ምንም ማድረግ አይቻልም። ስራ ነው። እዚህ ጋር እያቁላለሁ ነው ማለት ነው። ትንሽ ጠብ እያደረኩኝ መጠኑ ውስጥ የሚበቃኝ ድረስ ያማሰቁ ትንሽ ተከክ እያለ ትንሽ ውሃ እየጨመርኩ ነው እንጂ በአንድ ጊዜ ችልምስ አላረግም። ጣዕም የለውም በአንድ ጊዜ ችልምስ ባረግ። ይሄ አሁንም ማሰሪ አሁንም ተክተክ ሲል አሁንም ደግሞ ትንሽ ውሃ ጨመር መጠኑ ውስጥ የሚበቃኝ ድረስ ማለት ነው። ማኖሪያ ደግሞ እዚች ጋር ከዛ ክድን አሁን በስሎ ያበቃል። ቃሪያ የጨመርኩ የሀገሬ ልጆች ቃሪያ በነገራችን ላይ በጣም ነው የምወደው። ድርቆሽ ይሁን የኔ ምክንያት ያደረችልኝ እጇን ሾጋይን ካወለህ ሩዝን ትቼ ደህና ሁሉ ምግብ መበላ ይዣለሁ ማለት ነው። አልሐምዱሊላህ ማን እንደ ሀገራችን ምግብ እንደ ሩዝ በጣም ነበር የሰለቸኝ። ሀገር ያዚ 7 አመቴ ነው ከተሰደድኩኝ። አሁን ድርቆሽን ጨመርኩ ስለማይመቸኝ ይኸው ዘግቼ እንደገና ነው የምጨምረው። እዚህ ጋር ደግሞ ጀዋሉን ባግድ መቀረጥ አለብኝ ነበረ እና ፍርፍሬን ደበላልቄ ያበቃሁና ይኸው ይሄን ይመስላል የሀገሬ ልጆች። ጣዕም ነው ሽታው ልነግራችሁ አልችልም። የእሳቱን ቅንስ አድርጋችሁት ማለት ነው ቅልጥ ነው የሚለው ፍርፍሩ ድርቆሹ ማለት ነው። ቅልጥ ይላል። እሳቷን ቀነስ አድርጋችሁ ክድ ታረጉታላችሁ። ትንፋሹ ሙቀቱ ቅልጥ ፍርስ ነው የሚያደርገው እና ኦማይ ጋድ ነው የሀገሬ ልጆች። ቃሪያ ደግሞ እዚህ ጋር ዚያዳ በጣም ነው የሚወደው። አሁን እዚህ ጋር ሲቆይ ሳረግ ልቅረጽላችሁ ብዬ በእጅ ጨመርኩት እንጂ በእጅ አልነበረም የምጨምረው እላችኋለሁ የሀገሬ ልጆች። ቃሪያ በጣም ወዳለሁ ዚያዳ አስባችሁታል። እዚህ ጋር ከደንኩኝ እንቁላል 2 እንቁላል ጨመርኩበት። የማዳምን እንቁላል ቃሪያውም የማዳም ነው በነገራችን ላይ። ሽንኩርቱም የማዳም ነው፣ ነጭ ሽንኩርቱም የማዳም ነው፣ ዘይቱም የማዳም ነው። የኔ ድርቆሹና በርበሬ ብቻ ነው የኔ ማለት ነው የሀገሬ ልጆች። እና ፎቅና ምድር እየሰራው ታዲያ ወስ እዚህ ጋር ደግሞ ማሻአላ እንዲህ እያልኩ ነው። እዚህ ጋር ልቀምስላችሁ ለእናንተ ስል ነው እንጂ አሁን አልበላም። በኋላ ነው ስራዬን ጨርሼ ነው የምበላው። እነሱን አብልቼ ምናምን ለእነሱ በጎን ምግብ ሰርቻለሁ፣ ካብሳና ባሚያ ማለት ነው። እና እዚህ ጋር ለእናንተ ልቅመስላችሁ ብዬ ነው እላችኋለሁ የሀገሬ ልጆች። እንዲህ እያልኩኝ ሌሽ እዛ ላይ ያለውም ለምን ይቅር ከኢትዮጵያ ድረስ መጥቶ ማማሲያውንም ጥርቅርቅ አድርጌ ነው እንጂ የምበላው። ጣዕምናው ልነግራችሁ አልችልም።
ብለአፍ ያበሉኝ ሀገሬ ልጆች ይወዳችኋለሁ።